በታሪክ ማዕበል ውስጥ የማይናወጡ በጊዜ ፈተና የማይታጠፉ ዓለምን በአግርሞትና በድንጋጤ ያስቆሙ ሶስት የጥንካሬ አውታሮች አሉ። እነርሱም በዘመናችን ሰማይ ስር እንደ ድንጋይ እየጠጠሩ እንደ እሳት የጋሉ የማይሸነፍ ልቦና ባለቤቶች ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ኪም ጆንግ ኡንና ቭላዲሚር ፑቲን ከጥንታዊቷ የአቢሲኒያ ምድር የጥቁር ህዝቦች የነጻነት ፋና ከሆነችው ከኢትዮጵያ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ የዘመኑ የጥቁር ህዝቦች ኩራት መሆን ችለዋል። በሩቅ ምስራቅ በበረዷማ የሰሜን ኮሪያ ምድር የብረት አጥር መሆን የቻሉት ኪም ጆንግ ኡን በአነስተኛ ቁመታቸው ውስጥ ግዙፍ ልብ ይዘው አሜሪካንና ምዕራባውያንን እያስጨነቁ ይገኛሉ። የተንበረከከች ሩሲያን ቀና ያደረጉ፣ የተበታተነውን የአገራቸውን ክብር ወደ ቀደመ ገናናነት የመለሱ፣ ዓለም በቃ ስትል አይ አልበቃም ገና ነው የእኛ ታሪክ እዚህ ጋር አይቆምም ብለው ከምዕራባውያን ጋር በመላተም ሀገራቸውን በደምና ባጥንት ከብረት የበለጠ ጠንካራ ያደረጉ የታላቅ ሀገር መሪ ታላቁ ቭላዲሚር ፑቲን ሀገራቸውን ከአሜሪካንና ቻይና እኩል እያፎካከሩ ይገኛሉ። አንድን መሪ ጠንካራ የሚያሰኘው የመጀመሪያው መስፈርት ለዘመናት ስር የሰደደ ስርዓትን የመስበር ድፍረቱ ነው። ቭላዲሚር ፑቲን ከሶቪየት ህብረት መፍረስ በኋላ ሩሲያን ዳግም ለመገንባት የወሰዱት እርምጃ እጅግ አደገኛ ነበር። ዶክተር አብይ አህመድ ወደ ስልጣን እንደመጡ ያደረጉት ይህንኑ ነው። ለ27 ዓመታት አገሪቱን የገዛው የኢህአዴግ መዋቅር በአንድ ጀንበር በማፍረስ ብልጽግና የተባለ ወጥ ፓርቲ መመስረት ችለዋል። ይህ በፖለቲካው ዓለም ሱሳይድ ሙቭ ወይም ራስን የማጥፋት ያህል የሚቆጠር አደገኛ እርምጃ ነበር። ይሁን እንጂ እንዲህ አይነት ጠንካራ እርምጃዎች ሊያስከትሉ የሚችሉትን ችግሮች ሳያስጨንቃቸው ሁሉንም ነገር በአንበሳ ልብ በማድረግ ብልጽግና ውስጥ ሆነው የህወሓትን መመለስ ይመኙ ለነበሩ ሰዎች ከዚህ በኋላ እርማችሁን አውጡ፣ ብልጽግና የስልጣን መንበሩን ሙሉ ለሙሉ ተቆናጦታል የሚል መልእክትን አስተላለፉ። ይህ እርምጃቸውና ድፍረታቸው ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የሚያመሳሰላቸው እንደሆነ የዓለም ፖለቲከኞች አፋቸውን አውጥተው እንዲናገሩ አስገደዳቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሌሎች መሪዎች ተለይተው እንዲታዩ የሚያደርጋቸው ጉዳይ በጦር ግንባር ያላቸው ተሳትፎ ነው። ኔታንያሁ የእስራኤልን ደህንነት ለማስጠበቅ በሚወስዱት ርኅራኄ የለሽ ወታደራዊ እርምጃ ይታወቃሉ። ዶክተር አብይ አህመድም በሰሜኑ ጦርነት ወቅት ሀገር በከፍተኛ አደጋ ውስጥ በነበረችበት ሰዓት ስልጣናቸውን በቤተ መንግስት ሆነው ከመጠበቅ ይልቅ ወታደራዊ ልብስ ለብሰው ግንባር ወርደዋል። ይህ እርምጃቸው የሩሲያው ፑቲን ወታደራዊ ጥንካሬ ወይም ማቾ ኢሜጅ ያስታውሰናል። ሀገርን ለማዳን እሞታለሁ ብሎ ግንባር የሚወርድ መሪ በዘመናዊው ዓለም እጅግ ብርቅ ነው። ያንን ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ማድረግ ችለዋል። ይህንን ተግባር በመፈጸማቸው ለኢትዮጵያውያን የልብ ልብ የሰጠ ሲሆን፣ ህወሓቶች ግን በፍርሃት ማዕበል ውስጥ እንዲወድቁ አስገድዷቸዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። ዛሬ የምንወያይበት ርዕስ ብዙዎችን ሊያስገርም አንዳንዶችን ደግሞ ሊያስቆጣ ይችላል። ነገር ግን እውነታው አንድ ነው። በዘመናችን የዓለም ፖለቲካ ውስጥ ጠንካራ መሪ ወይም ስትሮንግማን የሚለው ትርጓሜ እየተቀየረ መጥቷል። ሩሲያ በፑቲን፣ እስራኤል በኔታንያሁ፣ ሰሜን ኮሪያ ደግሞ በኪም ጆንግ ኡን ትታወቃለች። እነዚህ መሪዎች በአንድ ነገር ይስማማሉ። የአገራቸውን ጥቅም ለማስከበር ከማንም ጋር ለመላተም ዝግጁ ናቸው። ታዲያ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከነዚህ መሪዎች ጋር የሚነጻጸሩበት ምስጢር ምንድነው? ዛሬ በዝርዝር እናየዋለን። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። ዝግጅቱን በማጠናቀርና በማቅረብ እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክ በማድረግ የመሃል ሚዲያ ቤተሰብ ይሁኑ። የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸውን ተፈሪ ለማድረግ በወሰዱት እርምጃ ላይ የአሜሪካንና የምዕራባውያን ማዕቀብ እንቅፋት አልሆነባቸውም። ምዕራባውያን ሰሜን ኮሪያ ተሰብራ እጅ እንድትሰጥ ቢፈልጉም እሳቸው ግን በወሰዱት ቆራጥ እርምጃ ሀገራቸውን በዓለም አደባባይ ተፈሪ እንድትሆን ማድረግ ችለዋል። ዶክተር አብይ አህመድም ኢትዮጵያን ተፈሪ ሀገር እንድትሆን ለማድረግ በተራመዱት እርምጃ ውስጥ ከኪም ጆንግ ኡን ያላነሰ ፈተና አጋጥሟቸዋል። ከ5 ዓመት በፊት ህወሓት በኢትዮጵያ ወታደሮች ላይ በወሰደው እርምጃ ምክንያት ወደ ጦርነት የገባው የፌዴራል መንግስቱ በአውሮፓ ህብረት ይደረግለት የነበረው እርዳታ እንዲቋረጥ ተደርጓል።
ያ ብቻም ሳይሆን ምዕራባውያን ሲያምፁ አብራ የምታምፀው አሜሪካን ኢትዮጵያ ከአገዋ እንድትወጣ ማድረጓ ይታወሳል። ይሁን እንጂ ጠቅላይ ሚኒስትሩ የእናንተ ማዕቀብ ወደፊት እንዳንጓዝ አያግደንም ብለው ለምዕራባውያን ጫና እጅ ሳይሰጡ ኖሞር በሚል እንቅስቃሴ አሜሪካንን ፊት ለፊት ተጋፍጠው ሀገራቸውን ወደፊት ማስጓዝ የቻሉ ሲሆን ትናንትና ከናንተ ጎን አይደለንም ያሉት የአውሮፓ ህብረት የኢትዮጵያን መጠንከር ሲመለከቱ ትናንትና መስጠት ያቆሙትን እርዳታ ለመስጠት መወሰናቸው ተሰምቷል። ኖሞር በሚል እንቅስቃሴ አሜሪካንን ፊት ለፊት የተጋፈጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬም ድረስ በብዙ የአፍሪካ ሀገራት ዘንድ እንደ ፓን አፍሪካኒስት እየታዩ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዳሴው ግድብ ምክንያት ከግብፅና ከአሜሪካን እንዲሁም ከተቀሩት ዓለማት ጋር የገቡትን ፍጥጫ በበላይነት አጠናቀው ከሀገራት በፊት አንገቴን እሰጣለሁ በሚል ግብፅ ያሳደረችውን ዲፕሎማሲያዊ ጫና እንዲሁም ሌሎች ዓለማት የከለከሉትን የገንዘብ እርዳታ ተቋቁመው ተጀምሮ የነበረውን የህዳሴው ግድብ እንዲጠናቀቅ በማድረግና የውሃ ሙሌት እንዲከናወን በማድረግ ትልቁን የታሪክ አሻራ መጻፍ ችለዋል። ጠንካራ መሪዎች በሀገራቸው ላይ የማይጠፋ አሻራ መተው ይወዳሉ። ፑቲን ሞስኮን እንደቀየሯት፣ ቤንያሚን ኔታንያሁ እስራኤልን የቴክኖሎጂ ማዕከል እንዳደረጓት ሁሉ ዶክተር አብይ አህመድም የኢትዮጵያን ገጽታ በአጭር ጊዜ ውስጥ መቀየር ችሏል። የኮሪደር ልማት፣ የቤተ መንግስት ፕሮጀክት እና ግዙፍ መዝናኛዎች ሀገር መገንባት ይችላል የሚል ስነ ልቦናዊ ድል ለህዝባቸው መስጠት ችለዋል። ይቺ ሀገር በከፍተኛ የኢኮኖሚ ቀውስ ውስጥ ሆና ብዙ ተአምር የሚመሳሰሉ ፕሮጀክቶችን ማከናወን ችላለች። ይህንን ለማድረግ ደግሞ ልቡን እንደ ብረት የጠነቀረ አልሞ የሚያቅድ ያቀደውን የሚፈጽም ጠቅላይ ሚኒስትር ዶክተር አብይ አህመድ በመንበሩ ላይ መኖሩ ሀገሪቱን የበለጠ ጠንካራና ተፈሪ እንድትሆን አድርጓታል። በታሪክ ማዕበል ውስጥ የማይናወጡ በጊዜ ፈተና የማይታጠፉ ዓለምን በአግራሞትና በድንጋጤ ያስቆሙ 3 የጥንካሬ አውታሮች አሉ። እነርሱ በዘመናችን ሰማይ ስር እንደ ድንጋይ እየጠጠሩ እንደ እሳት የጋሉ የማይሸነፍ ልቦና ባለቤቶች ናቸው። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሀሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያውን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሀሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሀሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። ከጥንታዊቷ የአቢሲኒያ ምድር የጥቁር ህዝቦች የነጻነት ፋና ከሆነችው ኢትዮጵያ ዶክተር አብይ አህመድ ተነሱ። እርሳቸው እንደ አንበሳ ግርማ፣ እንደ ንስር ርቀት አላሚ ናቸው። ሀገር በውስጥና በውጭ ተኩላዎች ስትከበብ ኢትዮጵያ አትፈርስም የሚለው ቃላቸው እንደ ነጎድጓድ አስተጋባ። እንደ ቀደሙት ነገስታት ግንባር ቀደም ሆነው የጠላትን ሰይፍ ፊት ለፊት ተጋፍጠው በጽናት መመቀት ችለዋል። እርሳቸው የታሪክን አቧራ አራግፈው በኢትዮጵያ ላይ አዲስ የብርሃን ዘመን ሊቀዱ ቆርጠው የተነሱ ለድህነትና ለውርደት እጅ የማይሰጡ የዘመኑ የጥቁር ህዝቦች ኩራት ናቸው። በሩቅ ምስራቅ በበረዷማው የሰሜን ኮሪያ ምድር የብረት አጥሩ ኪም ጆንግ ኡን ይቆማሉ። እርሳቸው በአነስተኛ ቁመና ውስጥ ግዙፍ ልብ የያዙ የዓለማችንን ሀያላን አይ ብለው በአይን ያፋጠጡ ደፋር ናቸው። ኪም ማለት ለህዝባቸው የሉዓላዊነት ምልክት፣ ለጠላቶቻቸው ደግሞ የማይገመት የጥንካሬ ግንብ ናቸው። በዓለም አቀፍ ማዕቀብና ጫና ውስጥ ሆነው አገራቸውን ወደ ኒውክሌር ሰማይ ያጣቀሱ፣ ለክብራቸው ሲሉ ሞትን እንደ ሰርግ የሚጋብዙ የብረት ሰው ናቸው። ወደ ሰሜን ስናማትር ደግሞ የሩሲያው ነብር ቭላዲሚር ፑቲን ይታያሉ። ፑቲን ማለት የተንበረከከች ሩሲያን ቀና ያደረጉ፣ የተበታተነውን የሀገራቸውን ክብር በአንድ ክንድ የሰበሰቡ ስትራቴጂስት ናቸው።
ዓለም በቃችሁ ስትላቸው እርሳቸው ግን ገና ነን ብለው የምዕራባውያንን የበላይነት በብረትና በደም የተጋፈጡ የማይረታ ልብና እንደ በረዶ የቀዘቀዘ ትዕግስት ያላቸው መሪ ናቸው። እርሳቸው የሃያላን ሃያል ለጠላቶቻቸው እጅ የማይሰጡ አደገኛ ሰው ናቸው። ሦስቱ መሪዎች በአንድ ምስጢራዊ ገመድ ይተሳሰራሉ። እርሱም ለሀገር ክብር መሞት የሚለው የማይናወጥ ቃል ነው። ዓለም ቢቆጣ፣ ሃያላን ቢዝቱ፣ ምድር ብትናወጥ፣ እነርሱ ግን እንደ ደብረ ሊባኖስ ተራራ ጸንተው ይቆማሉ። በደማቸው ውስጥ ፍርሃት የለም፣ በልባቸው ውስጥ ሽንፈት አይታወቅም። እነርሱ የታሪክ ጸሐፊዎች ሳይሆኑ ታሪክን በራሳቸው እጅ የሚቀይሩ፣ የነገውን ዓለም በጽናት ብዕር የሚሰርዙና የሚደልዙ የዘመናችን የጥንካሬ ታቦቶች ናቸው። ዓለም ሊወዳቸው ወይም ሊጠላቸው ይችላል። ነገር ግን ሊዘነጋቸውና ፈጽሞ ሊንቃቸው አይችልም። ዶክተር አብይ አህመድ ከኔታንያሁ ጽናትን፣ ከፑቲን ወታደራዊ መሪነትን እንዲሁም ከኪም ጆንግ ኡን ደግሞ ፖለቲካዊ ቆራጥነት ጋር የሚመሳሰል ባህሪ ያላቸው። እርግጥ ነው ይህ የአመራር ዘይቤ ብዙ ትችቶችንም ያስከትላል። ነገር ግን በታሪክ መዝገብ ውስጥ ጠንካራ መሪዎች የሚባሉት ሀገራቸውን ከነበሩበት አዘቅት ውስጥ በድፍረት ያወጡ ናቸው። እናንተስ ምን ታስባላችሁ? ዶክተር አብይ አህመድ በእውነት የአፍሪካ ጠንካራ መሪ ናቸው ወይስ ሁኔታዎች ናቸው ጠንካራ ያደረጓቸው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ለዛሬ የነበረን ቆይታ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክና ሼር ማድረጋችሁን እንዳትረሱ። መልካም ውሎ እንዲሆንላችሁ በመመኘት ከትንታኔው ጋር ቢንያም ከድር ነበርኩኝ።